ዛሬ በዚህ ስነ ባህላዊና ታሪካዊ ዘጋቢ ቪዲዮ በዓለማችን ላይ በአስደንጋጭነታቸው የሚታወቁ 5 አስፈሪ የሰውነት ቅርጽ ለውበት ሲሉ የመቀየር ባህሎችን የምናይ ሲሆን በተለይ ቁጥር 1 ላይ የምናየው ታሪክ የሰው ልጅ የመቋቋም አቅምና ለባህል የሚከፈልን ዋጋ ዳግም እንድታስቡበት ያደርጋቸዋል። ዝግጁ ከሆናችሁ ወደ ታሪኩ። ታሪካችንን የምንጀምረው ከሰሜን ምስራቅ ህንድ አሩናቻል ፕራዴሽ ግዛት ካለው ውብ ሸለቆ ውስጥ ነው። እዚህ አካባቢ የሚኖሩት የአፓታኒ ጎሳ ሴቶች በአፍንጫቸው ግራና ቀኝ ላይ ትልልቅ ቀዳዳዎችን በመብሳት ያፒንጎሎ የሚሉት ጥቁር የእንጨት ፑሾችን ያደርጋሉ። ብዙዎች እነዚህ ሴቶች ይህን የሚያደርጉት ለውበት ነው ብለው ቢያምኑም ታሪካዊ አመጣጡና በስተጀርባው ያለው ታሪክ ከዚህ በጣም ይለያል። ዓላማው ሴቶችን ማስዋብ ብቻ ሳይሆን ውበታቸውን ማጥፋት ነበርና። በጥንት ዘመን የአፓታኒ ሴቶች በአካባቢው ካሉ ጎሳዎች ሁሉ እጅግ ውብና ማራኪ በመሆናቸው ይታወቁ ነበር። ይህ ውበታቸው ግን መርገምት ሆነባቸው። በውበታቸው የሚደነቁ ጎረቤት ጎሳዎች መንደራቸውን በተደጋጋሚ እየወረሩ ሴቶቹን በጉልበት ጠልፈው ይወስዷቸው ነበር። ይህን የታዘቡ የጎሳው ሽማግሌዎች ታዲያ አንድ አስገራሚ ውሳኔ አስተላለፉ። ሴቶቹ ከጠላት እጅ እንዲተርፉና ማራኪነታቸው እንዲጠፋ ሲሉ ገና በሕፃንነታቸው አፍንጫቸውን በመብሳት ትላልቅ እንጨቶች እንዲከቱና ከግንባራቸው እስከ አፍንጫቸው ድረስ በጥቁር ቀለም እንዲነቀሱ አስገዳጅ ሕግ አወጡ። ይህ ባህል ጠላትን ለማባረር የተጀመረ የጥበቃ ስልት ቢሆንም ከዘመናት በኋላ ግን የጎሳው መለያ ሆኖ ቀጥሏል። በአሁኑ ወቅት የህንድ መንግስት ድርጊቱን በሕግ ያገደው ሲሆን ዛሬ ላይ የምናያቸው በዕድሜ የገፉ እናቶች የዚህ አስገራሚ ታሪክ የመጨረሻ ምስክሮች ናቸው። የያኖማሚ ጎሳ የፊት እንጨት። አሁን ደግሞ ወደ ደቡብ አሜሪካ ከውጭው ዓለም ሙሉ ለሙሉ ተለጥሎ ወደሚኖረውና የአማዞን ጥቅጥቅ ያለ ደን ባለቤት ወደ ሆነው የያኖማሚ ጎሳ እንሻገር። የያኖማሚ ተወላጆች የሰውን አካል እንደ ተፈጥሮ ሕያው መገለጫ አድርገው ያዩታል። ሕፃናት ገና ለአካለ መጠን ሳይደርሱ ዕድሜያቸው ከ9 እስከ 12 ዓመት ባለው ጊዜ ውስጥ የታችኛው ከንፈራቸው ስርና ሁለቱም ጉንጮቻቸው በስል ስለታም እንጨት ይበሳሉ። ከዚያም ላብሬት በመባል የሚታወቁ ቀጫጭን የቀርከሃ ወይንም የዛፍ እንጨቶች በተበሱት ቀዳዳዎች ውስጥ ይሰካሉ። እነዚህ እንጨቶች በሰዎች ፊት ላይ ልክ እንደ ድመት ፂም ተንጠልጥለው ይኖራሉ። ለእኛ ይህ ድርጊት አላስፈላጊ ስቃይ ሊመስለን ይችላል። ለእነሱ ግን ይህ እንጨት ተራ ጌጥ አይደለም። በማህበረሰቡ ውስጥ ለአቅመ አዳም ወይም ለአቅመ ሔዋን መድረሳቸውን የሚያበስሩበት፣ በጎሳው ውስጥ ያላቸውን የክብር ደረጃ የሚያሳዩበትና ከሁሉም በላይ ደግሞ ከአያት ቅድመ አያቶቻቸው መናፍስት ጋር የሚገናኙበት የባህል ድልድይ ተደርጎ ይወሰዳል። በተለይ በትላልቅ ጭፈራዎችና የአምልኮ ስነ ስርዓቶች ላይ እነዚህን እንጨቶች በተለያዩ የወፍ ላባዎች በማስዋብ ይደምቁባቸዋል። የፓዳንግ ጎሳ የቀጭኔ አንገት። በቁጥር 3 ደረጃ ላይ የተቀመጠው በዓለም ዙሪያ የቀጭኔ አንገት በሚል ስያሜ የሚታወቁት የካያን ወይም የፓዳንግ ጎሳ ሴቶች ባህል ነው። እነዚህ ሴቶች ገና ከ5 ዓመት ሕፃንነታቸው ጀምሮ በአንገታቸው ላይ ከባድ የነሐስ ጥቅል ቀለበቶችን ያደርጋሉ። ዕድሜያቸው በጨመረ ቁጥር የነሐሱ ቁጥርና ክብደቱም እየጨመረ ይሄዳል። ክብደቱም እስከ 10 ኪሎ ሊደርስ ይችላል። ብዙ ሰዎች እነዚህ ቀለበቶች የአንገት አጥንትን ይለጣሉ ወይም ያስረዝማሉ ብለው ያስባሉ። ነገር ግን ዘመናዊ ሕክምና ሳይንስ እና የኤክስሬ ምርመራዎች ከዚህ ፍጹም የተሳከረ እውነትን አሳይተዋል። ቀለበቱ አንገትን አያስረዝምም። ይልቁንም የነሐሱ እጅግ ከባድ ክብደት የሴቶቹን የትከሻ አጥንት እና የደረት የጎድን አጥንቶች ወደታች እንዲደቆሱና እንዲወርዱ ያደርጋል። በዚህ ምክንያት ከትከሻቸው ዝቅ ሲል ከአንገታቸው በሰው ሰራሽ መንገድ የተለጠጠና ረጅም ሆኖ ሊታዩ ያደርጓቸዋል። ለመሆኑ ይህ ባህል ለምን ተጀመረ? የታሪክ ምሁራን ለዚህ 3 ምክንያቶችን ያስቀምጣሉ። አንደኛው በጥንት ዘመን ሴቶቹን በጫካ ውስጥ ካሉ ነብሮች ጥቃት ለመጠበቅ ነው ሲሉ፣ ምክንያቱም ነብር መጀመሪያ አንገትን ስለሚይዝ። ሁለተኛው ደግሞ ሴቶቹ ወደ ሌላ ጎሳ እንዳይሄዱ የማንነት ምልክት ለማድረግ ሲሆን፣ ሶስተኛውና ዋናው ምክንያት ግን እንደ ትልቅ የውበትና የሀብት መገለጫ መወሰዱ ነበር። ይህንን ቀለበት አንዴ ካደረጉት በኋላ ሙሉ ለሙሉ ለማውለቅ ከባድ ነው። ምክንያቱም የአንገታቸው ጡንቻ ስለሚደክም ያለ ቀለበቱ ድጋፍ የራሳቸውን የጭንቅላት ክብደት መሸከም ሊያቅታቸው ይችላልና። ቁጥር 2 የሙርሲ ጎሳና የከንፈር ሸክላ። ወደ አፍሪካ ቀንድ ወደ ደቡብ ኢትዮጵያ ስንመጣ ደግሞ በአንትሮፖሎጂስቶች ዘንድ እጅግ የተጠናና የተከበረውን ጥንታዊ ባህል እናገኛለን። በኦሞ ሸለቆ የሚኖሩት የሙርሲና የሱርማ ጎሳ ሴቶች የሚታወቁበት የከንፈር ሸክላ። ሴቶች ለአካለ መጠን ሲደርሱ ዕድሜያቸው ከ15 እስከ 16 ዓመት ባለው ጊዜ ውስጥ የታችኛው ከንፈራቸው በሹል የቀርከሃ እንጨት ይበሳል። መጀመሪያ ላይ ትናንሽ የእንጨት ቁራጮች እንዲገቡበት ይደረጋል። ከንፈሩ እየሰፋና እየተለጠጠ ሲሄድ የእንጨቱን መጠን እየጨመረ እንዲሄድ ይደረጋል። በመጨረሻም ከሸክላ ወይም ከእንጨት የተሰሩ ክብ ዲስኮች ይገቡበታል። ይህ ሸክላ በትክክል እንዲቀመጥና እንዳይገፋ ሲባል አንዳንድ ጊዜ የታችኛው የፊት ጥርሶቻቸው እንዲነቀሉ ይደረጋሉ። የሸክላው ዲያሜትር እስከ 12 ሳንቲሜትር ወይንም ከዚያ በላይ ሊሰፋ ይችላል። ይህ ባህል ለውጭ ሰው እጅግ የሚጎዳ ቢመስልም
በሙርሲዎች ፍልስፍና ዘንድ ግን ይህ የጽናት የሴትነት ኩራትና የትዳር ዝግጁነት ታላቅ ምልክት ተደርጎ ይቆጠራል። ከንፈሯ ላይ ትልቅና የአማረ ሸክላ ያሳረፈች ሴት በማህበረሰቡ ዘንድ እጅግ የተከበረችና ውብ ተደርጋ ትወሰዳለች። አልፎ ተርፎም ለጋብቻ የሚከፈለው የከብቶች ስጦታ መጠን ከዚሁ ከከንፈሩ ሸክላ ትልቅነትና ውበት ጋር በቀጥታ ይያያዛል። ዛሬ ላይ የዘመናዊ ትምህርት መስፋፋትን ተከትሎ አንዳንድ ወጣት ሴቶች ይህንን ባህል እየተዉት የመጡ ቢሆንም አሁንም ድረስ ግን የኦሞ ሸለቆ ትልቅ መለያ ሆኖ ቀጥሏል። ቁጥር 1 የጥንቷ ቻይና የሎተስ እግር። በመጨረሻም በታሪካችን ትልቁ ደረጃ ወደ ያዘው ታሪክ ደርሰናል። ይህ በአሁኑ ሰዓት ሙሉ በሙሉ የቆመ ቢሆንም በታሪክ ውስጥ በሴቶች አካል ላይ የደረሰው ትልቁ እውነተኛውና እጅግ ዘግናኙ የባህል ስቃይ ነው። የጥንቷ ቻይና የእግር ማሰር ወይንም የሎተስ እግር ተብሎ ይታወቃል። ይህ ባህል ነው እንግዲህ በስህተት ተቀይሮ ወደ ቬትናም የተወሰደው። ከ10ኛው ክፍለ ዘመን ጀምሮ እስከ 20ኛው ክፍለ ዘመን መጀመሪያ ድረስ በቻይና የነበሩት ሴቶች ገና ከ4 እስከ 9 ዓመት ሕፃንነታቸው ጀምሮ እግራቸው በረጅም የሐር ጨርቅ አጥብቆ ይታሰር ነበር። አሰራሩ እጅግ ዘግናኝ ነበር። 4ቱ ትናንሽ የእግር ጣቶቻቸው ወደ ኋላ ታጥፈው ከአጠቃላይ የእግሩ ሶል ጋር ተጭነው አጥንታቸው እንዲሰበር ይደረጋል። ከዚያም የእግሩ ቁመት እንዳያድግና ቀስት እንዲሰራ ተደርጎ በየቀኑ በጥብቅ ይታሰራል። በዚህ ስቃይ ውስጥ የምታልፍ ሴት እግሯ ከ10 ሳንቲሜትር አይበልጥም ነበር። ታዲያ ለምንድን ነው እንደዚህ አይነት ስቃይ የሚፈጸመው ቢሉ በጥንቷ ቻይና የሎተስ እግር የከፍተኛ ማህበረሰብ የሀብትና የላቀ ውበት መገለጫ ስለነበረ ነው። ትንሽ እግር ያላት ሴት ከባድ ስራ መስራት ስለማትችል እግሯ የታሰረ ሴት ማግባት እኔ ሚስቴ ሳትሰራ የማስተዳደር ሀብታም ነኝ የሚል የክብር መገለጫ ነበረ። ትልቅ ወይም ተፈጥሯዊ እግር ያላት ሴት እንደ ሰራተኛና ዝቅተኛ ክፍል ተቆጥራ ባል ለማግኘት ትቸገር ነበር። ይህ በሚሊዮን የሚቆጠር ቻይናውያን ሴቶችን ለአካል ጉዳትና ለከባድ ኢንፌክሽን የዳረገ ባህል በ1912 ዓ.ም በሪፐብሊካን መንግስት በይፋ በህግ እስኪታገድ ድረስ ለዘመናት ቀጥሎ ነበር። የሰው ልጅ ለባህሉ ለማንነቱና በዘመኑ ለነበረው የውበት መለኪያ ሲል የሚከፍለው ዋጋ አንዳንድ ጊዜ ከአእምሮ በላይ ነው። ለእኛ እንግዳና አስደንጋጭ የሆኑት እነዚህ ልማዶች ለእነሱ ግን የታሪክ የክብርና የማንነታቸው መገለጫዎች ነበሩ። ከእነዚህ 5 እውነተኛ ባህሎች ውስጥ የእርስዎን ትኩረት ይበልጥ የሳበውና ያስደነገጠዎት የትኛው ነው? አስተያየታችሁን ኮሜንት ላይ ያስፈሩልን። ቪዲዮ መረጃ ከሰጣችሁ ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ በሌላ ማራኪ ታሪክ እስከምንገናኝ ሰላም ሁኑ።